ቪዲዮ ኤዲቲንግ ነው። እንግዲህ የትኛውም ሶሻል ሚዲያ ላይ መታችሁ ስኬታማ መሆን የምትፈልጉ ከሆነ ዩቲዩብ መስራት፣ ፌስቡክ መስራት፣ ቲክቶክ መስራት የምትፈልጉ ከሆነ ግዴታ ቪዲዮ ኤዲቲንግን ማወቅ አለባችሁ። የማሳያችሁ ደግሞ ሁላችሁም እጅ ባለው አሁን በያዛችሁት የሞባይል ስልካችሁ እንዴት መስራት እንደምትችሉ ነው። ምክንያቱም ብዙዎቻችሁ አይሆፕ ተስፋ አድርጋለሁ የምትጠቀሙት የሞባይል ስልክ ነው። ስለዚህ የሞባይል ስልካችሁን ተጠቅማችሁ ደግሞ እንዴት ቪዲዮ ኤዲት ማድረግ እንደምትችሉ በደንብ እናያለን ማለት ነው። ከዚህ በፊት የሞባይል ስልካችሁን በመጠቀም በጣም ጥራት ያለው ቪዲዮ እንዴት መስራት እንደምትችሉ በዚህ ቪዲዮ አሳይቻችኋለሁ። እንዴት በስልክ ብቻ መቅረጽ እንደምትችሉ ማለት ነው። ዛሬ ደግሞ እንዴት በስልካችሁ ኤዲት እንደምታደርጉ ነው ማሳያችሁ። በዋናነት ዛሬ የመረጥነው አፕሊኬሽን ካፕከት ነው። ምክንያቱም ካፕከት አንደኛ ፍሪ ነው፣ ያው ሰብስክሪፕሽን የለውም። ሰብስክሪፕሽን ቢኖረው እንኳን ያ ሰብስክሪፕሽን የተሻለ ፊውቸር ለማግኘት ነው የሚጠቅማችሁ እንጂ ቤዚክ የሆኑ ስራዎችን በደንብ አድርጋችሁ ትሰሩበታላችሁ ማለት ነው። ኤዲት የማደርገው በካፕከት ነው፣ ግን በነፃ ማለት ነው፣ ምንም አይነት ግዢ ሳልፈጽም ነው። ሁለተኛ ደግሞ ካፕከት የሚለየው ምንድነው? በጣም ኢዚ ነው፣ እጅግ በጣም ቀላል ነው ማለት ነው። ምንም የተወሳሰበ ነገር የለውም። እንደ ካይን ማስተር እና ሌሎች አፕሊኬሽኖች በጣም የተወሳሰበ ነገር የለውም። በቀላሉ ማግኘት የምትችሉት አፕሊኬሽን ነው። በዛ ላይ በጣም ብዙ ፊውቸሮች፣ በጣም ብዙ ተምፕሌቶች፣ በጣም ብዙ ኤፌክት፣ ትራንዚሽን ያለው አፕሊኬሽን ነው ማለት ነው። ኢትስ ሶ ቤስት በቃ ካፕከት እና ይሄ እኔ ሪኮሜንዴሽን ነው ለእናንተ መመክራችሁ። ዘን ካፕከትን ካወቃችሁ ደግሞ ሌሎቹ አፕሊኬሽኖች የሚከብዷችሁ አይመስለኝም። ስለዚህ ካፕከትን ከመጀመሪያው እስከ መጨረሻው በደንብ እናያለን። በትዕግስት ካያችሁት ይሄ ቪዲዮ ይጠቅማችኋል። ከዚህ በኋላ በደንብ ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። ዩቲዩብ ላይ አትራክት የሚያደርግ፣ ቲክቶክ ላይ አትራክት የሚያደርግ የሚስብ ቪዲዮ ኤዲት ማድረግ ትችላላችሁ ማለት ነው። ሶ ይሄ የሚጠቅማችሁ ለቤዚክ ስኪል እንዲኖራችሁ ነው። ከዜሮ ተነስታችሁ የራሳችሁ ቪዲዮ በደንብ ኤዲት ማድረግ እስክትችሉበት ጊዜ ድረስ ነው ማሳያችሁ ማለት ነው። እዚህ ጋር የምነግራችሁ ነገር ሁሌም ስለ ቪዲዮ ኤዲቲንግ ሳነሳ የምናገረው አንድ ነገር አለ። ቪዲዮ ኤዲቲንግ ትምህርት ብቻውን በቂ አይደለም። የቪዲዮ ኤዲቲንግ ኮርስ የወሰዱ የተመረቁ በቪዲዮ ኤዲቲንግ የማውቃቸው ሰዎች አሉ። ግን ቪዲዮ ኤዲት አድርገው ሲሰጧችሁ በጣም ነው የሚደብረው። ምክንያቱም ቪዲዮ ኤዲቲንግ ከእውቀት ብቻም ከስኪልም ብቻም ጋር አይገናኝም። ክሬቲቪቲ ይፈልጋል ማለት ነው። ፈጠራ ይፈልጋል። አንድ ሰው ሁሉንም የቪዲዮ ኤዲቲንግ አደራረግ ሁሉንም ሊያሳያችሁ አይችልም። አንዳንዶቹን በራሳችሁ ነው የምታመጡት። ዋና ማወቅ የሚጠበቅባችሁ ቤዚኩን ነው፣ ወይንም ዋና በቃ አለ እንዴት ኤዲት እንደሚደረግ ማወቅ፣ እንዴት እንደሚቆረጥ፣ እንዴት እንደሚቀጥል፣ እንዴት ትራንዚሽን እንደሚገባ፣ እንዴት አሪፍ ቴክስቶች እንደሚገቡ፣ እንዴት ፎቴጆች እንደሚገቡ፣ እንዴት ከለር ግሬዲንግ እንደምትሰሩ፣ እንዴት ኤክስፖርት እንደምታደርጉ ይሄን ነው ማወቅ የሚጠበቅባችሁ። ይሄንን ካወቃችሁና ፋሚሊያር ከሆናችሁ ከዚህ ጋር ዋናው ትልቁ ነጥብ ከእናንተ የሚጠበቀው ክሬቲቪቲ ነው። ይህ ማለት ውበት የመስጠት አቅም ማለት ነው። ከተለያዩ ዩቲዩብ ላይ እንዴት ኤዲት እንደሚያደርጉ እያያችሁ ምናምን እስኪላችሁን ማሳደግ፣ ራሳችሁን አቅማችሁን ማሳደግ ነው የሚጠበቅባችሁ። እዚህ ጋር አደራ የምላችሁ ነገር ሰብስክራይብ አድርጉ ቻናሉ። ስለ ቪዲዮ ኤዲቲንግ ማወቅ ከፈለጋችሁ፣ ስለ ዩቲዩብ አሰራር በደንብ ኤቭሪ ነገር ማወቅ ከፈለጋችሁ፣ ስለ ቲክቶክ፣ ሌሎች ሶሻል ሚዲያ ፕላትፎርሞች እንዴት እንደምንሰራ ማወቅ ከፈለጋችሁ፣ ዘንድ ደግሞ እስካሁን ያልጀመርነው ከዚህ በኋላ ግን ዲስከስ የማደርግበት አንድ ርዕስ አለ። እሱም የስራ ፈጠራን በተመለከተ የግል ቢዝነስ እንዴት ሮን እንደምታደርጉ፣ እንዴት እንደምትጀምሩ፣ እንዴት ፕሮፖዛል እንደምታዘጋጁ፣ አንድ ቢዝነስ ትርፋማ ነው አይደለም የሚለውን እንዴት እንደምታውቁ ኤቭሪ ነገር በዚህ ቪዲዮ ቻናል እናወራለን ማለት ነው። ሰብስክራይብ ግድ ነው። ላይክማ ያው ምንም ጥርጥር የለውም። ኮሜንት በተለይ በቃ ሻርፕ ኮሜንት ሁላችሁ መጻፍ አለባችሁ ማለት ነው። አይሆፕ ብዙ ቪው እንደሚያገኝ ይሄ ቻናል እና ይሄ ቪዲዮ አልጠራጠርም። አላንዛዛባችሁ። እንዴት ኤዲት እንደምታደርጉ አሁን ላሳያችሁ እንሂድ ማለት ነው። ቪዲዮ ኤዲቲንግ ኤዲት ማድረግ ከመጀመራችሁ በፊት እንግዲህ ለኤዲቲንግ የሚያስፈልጋችሁን ግብአት መሰብሰብ አለባችሁ ማለት ነው። ለምሳሌ ፎቶ ሊያስፈልጋችሁ ይችላል። ተጨማሪ ቪዲዮዎች ሊያስፈልጋችሁ ይችላል። ለምሳሌ አንዳንድ ቪዲዮዎችን ስታዩ ልክ የሚመጡ ንግግሮቻቸው ጋር የሚመጡ ፎቶዎች፣ የሚመጡ ቴክስቶች አሉ፣ የሚመጡ ቪዲዮዎች አሉ እና ሌሎችንም እነዚህን መሰብሰብ አለባችሁ። ዘን ያው አፕሊኬሽኑን መጫን ነው። ይሄ በጣም ኢዚ ነገር ነው። ፕሌይ ስቶር ላይ ትገቡና ካፕከት ብላችሁ ብትጽፉ ያው ራሱ ያመጣላችኋል ማለት ነው። አሁን አፕሊኬሽኑ ከፍቷል እና የመጀመሪያው ስራ መሆን ያለበት ይሄንን ኢንተርፌሱን ምንድን ነው ይሄ አፕሊኬሽን የሚለውን የተወሰነ ነገር ላሳያችሁ። ይህ እዚህ ጋር የምታዩት እንግዲህ ኒው ፕሮጀክት ይላል። አዲስ ቪዲዮ ኤዲት ማድረግ ስትፈልጉ ይቺ ኒው ፕሮጀክት የምትለዋን ነክታችሁ ነው የምትገቡት። እዚህ ጋር ደግሞ አካውንት ሳይን አፕ ማርጋችሁ መግባት የምትፈልጉ ሆነ ሎጊን ማድረግ የምትፈልጉ ሆነ ያው ብዙ አድቫንቴጆች አሉ። ይችን ትነካላችሁ ማለት ነው። ከዛ በኋላ ሎጊን እንድታደርጉ የተለያዩ ኦፕሽኖች ያመጣላችኋል። ዛሬ ስለዚህ አናይም። ምንም እኛን ስራ የሚያስተባጉለን ነገር የለም። እኔም ሎጊን አላረኩም እስካሁን በዚህ በስልኬ ማለት ነው። ከዛ እዚህ ጋር የምትዋቸው አንዳንድ ነገሮች አሉ፣ ለጊዜው አያስፈልጉንም። ለምሳሌ እዚህ ጋር ሪሙቭ ባክግራውንድ የሚል አለ።
ከጀርባ ያለን ነገር ለማጥፋት በቀላሉ ይሄ አውቶ ካፕከት የሚላለና ሌሎችም ነገሮች አሉ። እዚህ ካሜራ ራሱን ችሎ አለው አፕሊኬሽኑ ቪዲዮ መቅረጽ ትችላላችሁ። ሌሎችም ቱሎች በጣም ብዙ ቱሎች አሉት። ፎቶ ኤዲተር አለው አፕሊኬሽኑ ማለት ነው። ግን እኛ የምንፈልገው ዛሬ ቪዲዮ ኤዲት ማድረግ ነው። ስለዚህ ኒው ፕሮጀክት የምትለው ነክታችሁ ነው ቪዲዮ ኤዲት ማድረግ የምትጀምሩት ማለት ነው። እንንካው። ግን ይሄ ድሉ ካለ ስራ ለማቅለል ማስገባቱ አይከፋም። ያው እኔ እዚህ ጋር ይሄን ቪዲዮ የምፈልገው ትነኩትና አድ ታደርጉታላችሁ ማለት ነው። አድ ነው ያው ቪዲዮ የተበላሸ ቪዲዮ ነው። ፐርፐዝሊ ነው ይሄን የተበላሸ ቪዲዮ ያመጣው፣ ምክንያቱም እንዴት ቆንጆ አድርገን እንደምንሰራው እንድታዩት ማለት ነው። እንግዲህ ይሄ አፕሊኬሽን ውስጥ አስገብቻለሁ፣ እኔም ገብቻለሁ። ስለዚህ ስለ አፕሊኬሽኑ ኢንተርፌስ ወይንም አጠቃላይ ገጽታ የተወሰነ ነው ልስጣችሁ። እዚህ ጋር አፕሊኬሽኑ ይሄ ዲስፕሌይ ማድረጊያ ነው። የምትሰሩትን ነገር እዚህ ጋር ነው የምታዩት ማለት ነው። ማየት የምትችሉት እዚህ ጋር ነው። እዚች ጋር የምታዩት ሪዞሉሽን ትባላለች። እቺ ኤክስፖርት ስታደርጉ መጨረሻ ላይ ቪዲዮዎቹን ኤክስፖርት ስታደርጉ በጣም ጥራት እንዲኖረው ቪዲዮዎቹን የምታስተካክሏቸው ሴቲንጎች ናቸው። መጨረሻ ላይ እናየዋለን ማለት ነው። እነዚህ ወደ ታች ስንመጣ ይሄ እዚህ ጋር የምታዩት ይሄ ምን ይባላል? ታይም ላይን ይባላል። የትኛውም ኤዲቲንግ አፕሊኬሽን ላይ ያለ ነው ታይም ላይን ይባላል። እና ታይም ላይኑ አንድ ብቻ አይደለም፣ ብዙ ታይም ላይኖች ሊኖሩት ይችላሉ። ለምሳሌ እኔ 3-4 ታይም ላይን ሊኖረኝ ይችላል ማለት ነው። ያው ለምሳሌ ያው ይሄንን ባስገባበት ያው እዚህ ጋር ሁለተኛ ታይም ላይን ሰጠኝ። አሁንም ቪዲዮ ቢጨምር ሶስተኛ ታይም ላይን ይሰጠኛል ማለት ነው። እና ቪዲዮአችን የሚደረደሩበት ቦታ እሱ ታይም ላይን ይባላል። ቪዲዮአችን የሚደረደሩበት ቦታ እዚህ ጋር አንድ ቪዲዮ አለ፣ ሁለተኛ ቪዲዮ እዚህ፣ ሶስተኛ ቪዲዮ እንደዚህ አድርጌ ደረድረዋለሁ ማለት ነው። ከዛ የሚፈልገውን ቪዲዮ እጠቀማለሁ፣ የሚፈልገውን ቪዲዮ ተዋለሁ። በዚህ መሰረት ነው በጣም ኮምፕሊኬትድ የሆኑ ስራዎች የሚሰሩት ማለት ነው። ይሄ ታይም ላይን ይባላል። እንደምናያችሁ ቪዲዮ መደርደሪያ ቦታ ነው። ከዛ ይሄን ታይም ላይን ማስፋት እንችላለን፣ ማጥበብ እንችላለን። ለምሳሌ ልክ ስናሰፋ አሁን ለምሳሌ እኔ በየ10 ሰከንዱ 10 ሰከንድ 20 ሰከንድ እያለ ቪዲዮውን በጣም አጥቦ አሳየኝ ማለት ነው። በጣም ዲቴል ነገር ማየት ከፈለኩ ደግሞ ልክ እንደዚህ አሰፋዋለሁኝ። ሳሰፋው ያው በጣም በየሰከንዱ በእያንዳንዱ ኢች ሰከንድ ኤዲት ማድረግ እንድችል ያደርገኛል። ቪዲዮውን የማስፋት የማጥበብ ሁኔታም አለው ማለት ነው። ከዚያ በተጨማሪ ቪዲዮ ሚውት ማድረግ ከፈለጋችሁ ያው እዚች ጋር ሚውት የምትላለች ሚውት ማድረግ ይቻላል። ወደ ታችኛው እንሂድ። እዚህ ጋር የተለያዩ ቱሎች አሉ፣ የሚታዩ የተለያዩ ቱሎች አሉ። እዚህ ጋር ኤዲት የሚል አንድ ቱል አለ። ይሄ እንግዲህ ቪዲዮአችሁን የምትጠቀሙትን በጣም ዲቴል ኤዲት ለማድረግ ይጠቅማችኋል። ለምሳሌ እኔ ይህን ቪዲዮ ነው አይደለም ፈልገው ቀጥታ ኤዲት የሚለውን ስነካ ያው ስፕሊት ማድረግ ነው የምትፈልገው፣ መቁረጥ ማለት ነው። መቆራረጥ ነው